ላክ የቅድስት ድንግል ማርያም ልጆች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። ርኅይ መንግሥቱ ለዘላለም የሆነ በምሕረቱ በቸርነቱ ስለጠበቀን ከያለንበትም ቦታ ቅድስት በምትሆን በጽርሐ ጽዮን አምሳል በተሰራች በቅድስት ቤተክርስቲያን ስለሰበሰበን አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሆንልን። ቅድስት ቤተክርስቲያን እናምናለን በሚል ርዕስ የዛሬውን ትምህርት እንማራለን። የምታውቁት በጸሎት ሃይማኖት ላይ ዘወትር የምንጸልየው ጸሎት ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሚል ላለ እሱን ነው እንግዲህ ዛሬ የምንማረው። ሰኔ 20 የቤተ ክርስቲያን በዓል የሚከበርበት በዓል ዕለት ስለሆነ ስለ አንዲት ቅድስት ቤተ ክርስቲያን ነው የምንነጋገረው። የጠራንና የሰበሰበን የአባቶቻችን አምላክ እግዚአብሔር በዚህ ቅዱስ ስፍራ የመጣን አገልጋዮቹን ልጆቹን እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆንልን። 3 ታላላቅ ሁሉም አብያተ ክርስቲያናት የሚቀበሏቸው ጉባኤያት አሉ። ሁሉም አብያተ ክርስቲያናት ስለሚቀበሏቸውም ዓለም አቀፍ ጉባኤያት ተብለው ይጠራሉ። የኒቅያ የቁስጥንጥንያና የኤፌሶን ጉባኤያት ናቸው። የኒቅያ ጉባኤ በ325 ዓ.ም የተደረገ ጉባኤ ነው። ሰለስቱ ምዕት ወይም ደግሞ 318 ሊቃውንት የተሰበሰቡበት ጉባኤ ነው። ሁለተኛው በ381 ዓመተ ምህረት የተደረገው የቁስጥንጥንያ ጉባኤ ነው። የቁስጥንጥንያ ጉባኤ በ150 ሊቃውንት የተደረገ ጉባኤ ነው። ሶስተኛው የኤፌሶን ጉባኤ የሚባለው ነው። በ431 ዓመተ ምህረት የተደረገ ጉባኤ ሲሆን የሊቃውንቱን ቁጥር 200 የሚደርስ ነበረ። ከነዚህ ጉባኤያት አንዱ እንዲህ የሚል ውሳኔ የወሰነና ይህንን አረፍተ ነገር አሁን ዛሬ ጸሎት አድርገን የምንጸልየውን አረፍተ ነገር የሰራው ያ ጉባኤ የቁስጥንጥንያ ጉባኤ የሚባለው በ381 ዓመተ ምህረት የተካሄደው ዓለም አቀፍ ጉባኤ ነው ማለት ነው። 150 ሊቃውንት ናቸው ቅድም እንደነገርኳችሁ። በዚያ የተሰበሰቡበት ዓላማ ንስጥሮስ መቅዶኒዎስ የሚባል መናፍቅ ጳጳስ ነው። ግን እንደ ስልጣኑ እንደ ክብሩ ሳይሆን ቤተክርስቲያንን የሚያውክ ሌላ ትምህርት ይዞ ብቅ ብሎ ነበረ። መሰረቱ አርዮሳዊነት ነው። አርዮስ በተወገዘ በ20 ምናምን ዓመት ነው እሱ የተነሳው። ወደ 26-27 ዓመት አካባቢ ቆይቶ የተነሳ መናፍቅ ነው እንግዲህ መቅዶኒዎስ እና መሰረቱ አርዮሳዊነት ነው። ግን ደግሞ ራሱን ችሎ በመንፈስ ቅዱስ ጉዳይ ላይ ነው ተቃውሞ የነበረው። መንፈስ ቅዱስን ሕጹጽ አካል ማድረግ ሕጹጽ መንበር ሕጹጽ አካል አድርጎ የሚናገር ነው የነበረው። አርዮስም እንዲህ ብሎ በጉባኤው ላይ እሱ በተወገዘበት ጉባኤ ላይ የመንፈስ ቅዱስ ጉዳይ አጀንዳው ነው ባይነሳም ቅሉ ዋናው የነገረ ክርስቶስ ጉዳይ ስለነበረ በዚያ ጉዳይ ላይ ብቻ ተወያዩ እንጂ ጉዳዩ የነበረው በአብ ያልተወለደ ለሁሉም መሰረት የሆነ ነው። ከዛ በኋላ ግን ሌሎቹ በየጊዜው በክብርም የሚያንሱ እንደሆኑ አድርጎ ይናገር ነበረ። ስለ ወልድም ስለ መንፈስ ቅዱስም በሚናገርበት ጊዜ ማለት ነው። ነገር ግን ቤተክርስቲያናችን ደግሞ ስለ አብ ስትናገር መሰረት ነው። ምክንያት ለአነዋወሩ ምክንያት አለው ብለን አንናገርለትም። ያልተወለደ ግን የወለደ፣ ያልሰረጸ ግን ያሰረጸ ብለን እናምናለን። ስለ አብ ስንናገር ወይም አምቢጎትን ተብሎ ነው የሚነገረው። ስለሱ ሲነገር ያልተወለደ ማለት ነው። ስለ ወልድ ስንናገር ደግሞ የተወለደ ቢጎትን የተወለደ ነው ግን ደግሞ ያልተፈጠረ ነው ብለን እንናገራለን ማለት ነው። መወለድ እና መፈጠር በእኛ ዘንድ ሁለቱም አሉ። በእርግጥ ወላጆቻችንና ፈጣሪያችን ደግሞ ይለያያል።
ልዩ የሚያደርገው እሱ ነው። እኛ ተወልደናልም ተፈጥረናልም። መወለዳችን ከሰው ነው፣ መፈጠራችን ደግሞ ከእግዚአብሔር ዘንድ የተደረገ ነው። እሱ ግን ወላጁም እግዚአብሔር ነው። እሱ የወለደውን እሱ ሊፈጥረው አይችልም። ምክንያቱም የወለደና የፈጠረ አንድ ሊሆን ስለማይችል ማለት ነው። እና ቤተ ክርስቲያን በዚያ ዘመን በ325 ዓመተ ምህረት ላይ አርዮስን ስትረታው የወለደው እሱ ከሆነ የወለደውን እንዴት ሊፈጥረው ይችላል? ምክንያቱም እኛን የወለዱን ሰዎች አልፈጠሩንምና የሚል ነበር መከራከሪያ ሀሳቡ ሆኖ ተነስቶ የነበረው ማለት ነው። እና በዚህ መንገድ አርዮስ ተረቶ ተወግዞ ተለይቷል ማለት ነው፣ ምላሽም ስላልነበረው። ስለ መንፈስ ቅዱስም ልክ እንደዚያው ከወልድ የሚያንስ አድርጎ ከአብም ከወልድም የሚያንስ አድርጎ ያቀርብ ነበር። ሆኖም እንግዲህ በይፋ ደግሞ ስለ መንፈስ ቅዱስ ጉባኤ ተሰርቶ መንፈስ ቅዱስን ህጹጸ መንበር ህጹጸ አካል፣ ያ ማለት በአካልም አካላዊ አይደለም በስልጣንም ከአብ ከወልድ ያነሰ አድርጎ ይናገር የነበረውን መቅዶኒዎስን ለመርታት የተዘጋጀ ጉባኤ ነው። እንግዲህ በዚያ ዘመን ታላላቅ ሊቃውንት ብዙ መጻሕፍትን ጽፈዋል፣ ብዙ ድርሳናትን ደርሰዋል። በተለይም የቀጳዶቅያ አባቶች የሚባሉት ሶስቱ የጎርጎሪዎስ ሁለቱ ጎርጎሪዎሶች ጎርጎሪዎስ ዘእንዚናዙ እና ጎርጎሪዎስ ዘኑሲስ እንዲሁም ቅዱስ ባስልዮስ ዘቂሳርያ፣ እነዚህ ታላላቅ አባቶች በተለየ ሁኔታ አብሪ ከዋክብት ናቸው። በዚያ ክፍለ ዘመን 4ኛው መቶ ክፍለ ዘመን ላይ በነገረ መለኮት ጉዳይ ላይ የሚጠቀሱ ጥቅሶችን፣ ትምህርቶችን በጠቅላላ ዛሬ ባለው መንገድ አብርሆት ሰጥተው በደንብ ያብራሩና የተረጎሙ የጻፉ እነዚህ ታላላቅ ሊቃውንት ናቸው ማለት ነው። ዓለማዊውን ትምህርትም ተምረው የመጡ በመሆናቸው የፍልስፍና ትምህርትንም ያጠኑ ነበሩ። በተለይ ከጎርጎሪዎስ ዘኑሲስ በስተቀር ሌሎቹ በዚያ ትምህርትም ያለፉ ስለነበሩ በዚያ ዘመንም ከዚያም በኋላ ለተነሳው ትውልድ የሚሆን ማቋረጥ ምላሽ ነው ሰጥተው ያለፉት ማለት ነው። ለዘላለም ቤተክርስቲያን መመሪያው አድርገው መናፍቃንን የምትከላከልበት ልጆቿን የምታስተምርበትና የምታጠምቅበት ትምህርት የእነዚህ ታላላቅ አባቶች ትምህርት ነው ማለት ነው። የሶስቱ የቀጳዶቅያ አባቶች ትምህርት። እስኪ የቀጳዶቅያ አባቶች በሉ ስንት ናቸው? ሶስት። ማን ማን? ጎርጎሪዎስ ዘእንዚናዙ በሉ ሴቶች ማን? ጎርጎሪዎስ ዘኑሲስ እና ባስልዮስ ዘቂሳርያ ማለት ነው። እነዚህ ሶስቱ ናቸው የቀጳዶቅያ አባቶች የሚባሉ። ያው ስማቸውን መያዝም መልመድም ጥሩ ስለሆነ ነው። በታሪክ ብዙዎቻችሁ ታውቋቸዋላችሁ፣ ታዋቂም ስለሆኑ በቅዳሴያችንም ላይ አሉ። እነዚህ ሶስቱም ቅዳሴ አላቸው የራሳቸው። ከ14ቱ ቅዳሴያት መካከል ሶስቱ በእነዚህ ታላላቅ ሊቃውንት የተደረሱ ናቸው ማለት ነው። እንግዲህ እነዚህ ሊቃውንት በዚያ ዘመንም ስለነበሩ ያ ትምህርት ሲሰጥ ክፉ ትምህርት ነው። ያ ትምህርት ሲሰጥ ስለነበሩ ለዚያ ዘመን እና በዚህም ዘመን ላለችው ቤተክርስቲያን የሚሆን ምላሽ ሰጥተው አልፈዋል ማለት ነው። እንግዲህ በዚያ ዘመን ከተወሰኑ ውሳኔዎች አንዱ ከተስማሙባቸውና ካወጧቸው 5 አንቀጽ ነው የተሰራው። በዚያ ዘመን የነበረው ጉባኤ ባለ 5 አንቀጽ የሃይማኖት መግለጫ ወይም የአቋም መግለጫ አውጥቶ ነው የተለያየው። ከዛ በፊት በነበረው በኒቅያ ጉባኤ 7 የአቋም መግለጫዎች ነው የነበሩት። ስንት? 7። በማን ጉባኤ? በኒቅያ ጉባኤ። የቁስጥንጥንያ ጉባኤ ደግሞ 5 አወጣና ጨመረበት። ስንት ሆነ በድምሩ? 12። የጸሎት ሃይማኖት አሁን እናንተ በአማርኛም በግዕዝም የምትደግሙት የምትጸልዩት ጸሎት ሃይማኖት 12 አንቀጽ ያለው መጽሐፍ ነው ማለት ነው። ያ ሙሉ የቤተ ክርስቲያኒቱን አስተምህሯን ዶክትሪኗን በጠቅላላ የያዙ ሀሳቦች ናቸው። እዛ መነሻ ሆነው 12 አንቀጾች የተቀመጡት የቤተ ክርስቲያኒቱ ሙሉ ዶክትሪን እዛ ላይ በቃላችሁ ያጠናችሁትም ሊሆን ይችላል፣ በመጽሐፍም የምትጸልዩት ጸሎት እሱ የቤተ ክርስቲያኒቱን አቋም ነው የሚያንጸባርቀው። ትምህርቷ ያ ነው። በዛ የተወሰነ ነው፣ የተገደበ ነው፣ በዛ የተለካ ነው ማለት ነው። እና ያ አሁን እንደ ቀላል ነገር እናየዋለን እንጂ የመጽሐፍት ሁሉ መክፈቻ ቁልፍ ነው። ሁሉም መጽሐፍት የሚናገሩት ስለዚያ ጉዳይ ነው ማለት ነው። ከነዚያ 5 አንቀጾች እንግዲህ ወይም ከ12ቱ የጸሎት ሃይማኖት አናቅጽ መካከል አንዱ የሆነው ወነአምን በአሐቲ ቅድስት ቤተክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት የሚለው ነው። በአንዲት ምን እናምናለን? ቤተክርስቲያን እናምናለን። ከሁሉ በላይ የሆነች ከማን በላይ? ከሁሉ በላይ የሆነች ማን የሰራት? ሐዋርያት
የሰሯት ጉባኤ ዘሐዋርያት ሐዋርያት የሰበሰቧት አንድ ያደረጓት ማለት ነው። ሐዋርያት የሰበሰቧት ማለት ምንድን ነው? የመሰረታት ራሱ ኢየሱስ ክርስቶስ ነው። ይህም በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ታገኙታላችሁ። አሐንጻ ለቤተ ክርስቲያኔ አይደለም የሚለው ማንን? ቤተ ክርስቲያንን ምን እላታለሁ? ምን እላታለሁ? እሰራታለሁ ነው የሚለው። ቤተ ክርስቲያንን እሰራታለሁ ስለሚል የክርስቶስ ናት መሰረትነቷ። መስራቿ ክርስቶስ ነው። በየቦታው ሄደው የጠሯትና የሰበሰቧት ደግሞ ሐዋርያት ናቸው። የጠሯትና የሰበሰቧት እነማን? ሐዋርያት። ይህም በማቴዎስ ወንጌል ምዕራፍ 22 ላይ በተሰጣቸው ትእዛዝ መሰረት ነው። ማቴዎስ 22 ቁጥር 1 ጀምራችሁ ስትመለከቱ የሰርጉ ባለቤት፣ ስለ ሰርግ ነው እዚያ ላይ የተጻፈው። የሰርጉ ባለቤት እግዚአብሔር አብ ነው። ሰርግ የተደረገው ለልጁ ነው ይላል። ልጁ ኢየሱስ ክርስቶስ ነው። ያ ማለት ሙሽራው ማለት ነው። በሰርጉ ላይ ደግሞ የተጋበዙት ምዕመናን ናቸው። በተለያዩ ቦታዎች ላይ ያሉ እና ምንም አይነት መስፈርት ያልወጣለት ባለሀብቶችን፣ ጎረቤቶቻችንን የምናውቃቸውን አልተባለም። ወኩሎ ዘረከብኩሙ በፍኖት ጸውዑ ነው የሚለው። በጎዳና ላይ በሜዳ ወጣችሁ ነው የሚለው። በጎዳና ላይ ያገኛችሁትን ሁሉ ጥሩ ብሎ አዘዘ ማለት ነው። ያገኛችሁትን ሁሉ ምን በሉ ጥሩ አላችሁ። ለዚህም ነው ቤተ ክርስቲያን ምን ትባላለች? አቅሌስያ ትባላለች። ምን አልኳችሁ? እስኪ በሉት። ምን አልኳችሁ? አቅሌስያ ትባላለች። አቅሌስያ ማለት ጽዊት፣ ሕሪት፣ ክብርት፣ ቅድስት ማለት ነው። የተጠራች፣ እስኪ በሉ የተመረጠች፣ የተለየች ማለት ነው። ይህንን ትርጉም ያለው ነው። አቅሌስያ ኤክሌሲያ የሚለውን የግሪክ ቃል ወስደው ነው አቅሌሲያ ብለን በእኛ የምንጠራው። የቤተ ክርስቲያን ሌላ ስሟ ነው ማለት ነው። ስለዚህ ቤተ ክርስቲያን የተጠራች የተባለችው ራሱ ክርስቶስ ጠሪዎችን ልኮ የጠራች ስለሆነች ነው። የተሰበሰበች ናት። በተለያየ መንገድ የተሰበሰበች ናት። እንደውም ቅዱስ ዮሐንስ ወልደ ነጎድጓድ ምን ይላል? ስለዚህ ሲናገር ወተጋቢያ ተከውነ ሀተ ጵርስፎራ ይላታል። በቆላም የተዘራው በደጋም የተዘራው ስንዴ ይሰበሰብና ባለሙያ ሴት እጅ ይገባል። ባለሙያ ሴት ትይዝና አንድ ላይ ታቦከዋለች። የተለያየ ገበሬ የደከመበት ነው። የተለያየ መሬት ላይ የበቀለ ነው። የተለያዩ ቦታዎች ላይ ተሰብስቦ መጣ ነው። ትሰበስብና ያቺ ሴት አንድ ቂጣ አድርጋ ተጋግረዋለች ይላል። ቤተ ክርስቲያንም ልክ እንደዚያ ናት። ቤተ ክርስቲያን ስትሆን ክርስቶስ ሲጠራት አንዳንዶቹ ጠሪዎቹ በመጡ ጊዜ አንዳንዶቹ ጣዖት አምልኮ ላይ ነው የነበሩት። ጣዖት ጠረባ ላይ ነበሩ። ለምሳሌ ሐዋርያት ወደ ኤፌሶን ቤተክርስቲያንን ለመጥራት ወደ ክርስቶስ እንድትሰበሰብ ለማድረግ ሲሄዱ ያገኟት ቤተክርስቲያኒቱን ጣዖት እየጠረበች፣ ጣዖት እየሸጠች፣ ጣዖት እያመለከች ነው ያገኟት። አንዳንዶቹ ደግሞ ነገስታቱን ራሳቸውን ነገስታቱን እያመለኩ ነው ያገኟቸው ማለት ነው። ስለዚህ ቤተ ክርስቲያኒቱን ለመጥራት ሲሄዱ አባቶቻችን በተለያየ ሁኔታ ነበር ያገኟቸው ማለት ነው። በቤተ አይሁድ በኩል ደግሞ ስንመጣ ስብ እያጤሰች ደም እያፈሰሰች ነው ያገኟት። ተመልከቱ። ምክንያቱም ኦሪት ስብ አጢሱ ደም አፍሱ ስለምትል ነው። በግረዱ መስዋዕት ሰው ትላለች ኦሪት። ያንን ቃል ያንን ትእዛዝ መሰረት በማድረግ በቤተ አይሁድ በኩል እንዲህ አይነት ልማዶች ነበሩ ማለት ነው። እና ቤተ ክርስቲያን የምትባለው ከዚህ ሁሉ ዓለም ተሰብስባ ተጠርታ የመጣች ናት ማለት ነው። ለዚህም ነው የተጠራች፣ የተመረጠች፣ የተለየች ብለን የምንናገር። የተለየች የምንላት ከጣዖት ከኦሪት ስለተለየች ነው። ከሶስት ነገር ተለይታ ከጣዖት ከኃጢአት ከኦሪት ተለይታ ስለመጣች ከምን ከሶስት ነገር ከጣዖት ከኃጢአት ከኦሪት ተለይታ የመጣች ናት። በዚህ ምክንያት የተለየች እንላታለን። የተጠራች ማለታችን ሐዋርያት በወንጌል ጠርተው ያመጧት ስለሆነች ነው። ሐዋርያት በወንጌል ጠርተው የሰበሰቧት ስለሆነች ነው። በመጀመሪያም የአዋጅ ነጋሪ ቃል የተላከላት ናት ቤተ ክርስቲያን። ምክንያቱም በማቴዎስ ወንጌል ምዕራፍ 3 ላይ ስንመለከት አዋጅ ነጋሪ እንደወጣ እንመለከታለን። ነቢያት በትንቢታቸው አስቀድሞ አዋጅ ነጋሪ እንደሚላክ ነግረው ነበረ። በትንቢተ ኢሳይያስ ምዕራፍ 40
ቁጥር 3 ላይ ተጽፎ እንደምናገኘው አዋጅ ነጋሪው እንደሚመጣ አስቀድሞ ነቢዩ ተናግሮ ነበረ። የአዋጅ ነጋሪ ንጉሱ መጥቷልና ኑ ተሰብሰቡ ብሎ ተናገረ። በኋላ ደግሞ ሐዋርያት መልእክተኞቹ ነው ተላኩ ማለት ነው። መቼስ አንድ ሰው ሚስት ሊያገባ ቢፈልግ የወደዳትን ሴት እንዲያመጡለት አጭታዎችን አስቀድሞ ይልካል። ማጫውን አስይዞ አስቀድሞ ይልካል ማለት ነው እና እሺ ያለች እንደሆነ ይዘዋት ይመጣሉ፣ ወይም ራሱ ሄዶ እንዲያመጣት ይደረጋል ማለት ነው። መጀመሪያ ግን ቃል የሚያስገቡና እሷን እሺ የሚያስብሉ ሰዎች እንደሚላኩ ሁሉ ቤተክርስቲያንም ልክ እንደዛው ለሙሽራው ለክርስቶስ እንድትገባ አድርገው አስቀድመው ያዘጋጇት አባቶቻችን ሐዋርያት ናቸው። ሐዋርያት ቀድመው የመጡት ለሙሽራው ለክርስቶስ እንድትመች ሆና የምትገባ ሴት ሆና እንድትሰራ ቤተክርስቲያኒቱን የማስተካከል ስራ ነው የሰሩት ማለት ነው። እና ይሄ የሐዋርያት ቀድመው የመምጣታቸውም አንዱ ዓላማ ለንጹህ ሙሽራ ለክርስቶስ የምትመች የምትገባ ንጽሕትና ደምግባት ያላትን ሴት ለማዘጋጀት ነው የነበረው። ምክንያቱም ንጉሥ ነው ያጫት፣ የወደዳት ንጉሥ ነው። ለዚህም አይደል ነቢዩ ዳዊት ራሱ ርዕሰ ሕዝበኪ ወቤተ አቡኪ ይላታል። መዝሙር 44 ላይ ስንመለከት ወገንሽን የአባትሽን ቤት እርሺ ይላታል። ቁጥር 11 ላይ ስትመለከቱት ታገኙታላችሁ። ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና ብሎ ይናገራታል። ይቺ ቤተክርስቲያን ናት። ወገንሽን የአባትሽን ቤት እርሺ የሚላል ቤተክርስቲያኒቱን ነው። እንዲህ ባለ መንገድ ነቢያትም አስቀድመው ለንጉሱ የተለየች እንድትሆን ያዘጋጇት ይጠሯት ነበረ። በኋላም ሐዋርያት ሄደው የለዩት በዚህ መንገድ ነው። ማጫ አድርገው የሰጧት የክርስቶስን ስጋና ደም ነው። እሱን ዋጋ አድርገው ነው የገዟት የዋጇት። ቤተክርስቲያንን የጠሯት ያመጧት በክርስቶስ ደም ዋጋነት ነው ያመጧት ማለት ነው። የማጫው ቃል ደግሞ ደብዳቤው ቅዱስ ወንጌል ነው። የንጉሱ ቃል ነው። ንጉሥ ወዶሻል የሚለውን ነገር ለመንገር ወንጌል ነው የተሰጣት። ሐዋርያት መልእክት የጻፉላት እና በተለያየ መንገድ ያስተማሯት የንጉሱን ቃል ነው። ይህም የሆነበት ምክንያት ለንጉሱ ለክርስቶስ ራሷን እንድትለይ ከዚያ በኋላ የጣዖቱ ሽማ እንዳትይዝ ማለት ነው። ምክንያቱም ለንጉሱ ለክርስቶስ የተለየች ስለሆነች ነው። እንዲህ በማድረግ ሰበሰቧት። ከዛ በኋላ ምን ሆነች? እንተ ላይ ለኩሉ ሆነች፣ ከሁሉ በላይ ሆነች ማለት ነው። ከሁሉ በላይ ማለት ምንድን ነው? ከአይሁድ ምኩራብ በላይ ሆነች። የአይሁድ ምኩራብ አምልኮተ እግዚአብሔር ሲፈጸምበት የነበረ ነው። ከዚያ በላይ ግን ቤተክርስቲያን ሆነች። ምክንያቱም የአይሁድ ምኩራብ፣ የአይሁድ ማህበር፣ የአብርሃም ዘር የተባሉት በጠቅላላው ከአብርሃም ተወልደዋል እንጂ ከእግዚአብሔር አልተወለዱም ነበርና ከእግዚአብሔር ጋር አንድ የሚያደርጋቸው የመንፈስ ቅዱስ ዘር የላቸውም። የማይሞትና የማይጠፋ ልደት አልተሰጣቸውም ማለት ነው። ይሄ ቤተክርስቲያንን የተለየች ያደርጋታል። ቤተክርስቲያንን ልዩ እንድትባል አድርጓታል ማለት ነው። በሌላ በኩል ደግሞ ከቤተ አሕዛብም በአሕዛብ ዘንድ የነበሩ ጣዖታት ከእነዚያ ሁሉ በላይ ሆና ቤተክርስቲያን ተገኘች ማለት ነው። ለምን? ለክርስቶስ የተለየች ሙሽራ ስለሆነች። ይቺ ደግሞ አንዲት ናት። ለዚህ ነው በአንዲት ምዕመን እናምናለን ወይም በአንዲት ጉባኤ እናምናለን ብለው አባቶቻችን የተናገሩት። ቤተክርስቲያን አንድ ናት። ምክንያቱም ክርስቶስ አንድ ስለሆነ አንዲት ናት ቤተክርስቲያን፣ ክርስቶስ አንድ ስለሆነ። አዳም ስንት ነው? ንገሩኝ። አዳም ስንት ነው? አንድ ነው። ስለዚህም ለአዳም ስንት ሔዋን አለችው? አንድ ሔዋን አለችው። ክርስቶስ ስንት ነው? አንድ ክርስቶስ ነው ያለው። ለአንዱ ለክርስቶስም ስንት ቤተክርስቲያን አለችው? አንዲት ቤተክርስቲያን አለችው ማለት ነው። ክርስቶስ ሙሽራዋ ነው፣ ቤተክርስቲያን ደግሞ ሴት ሙሽራው ነች። ስለዚህም አንድ ነው የሚሆነው። እሱ አንድ እንደሆነ ሁሉ እሱ አንድ እንደሆነ ሁሉ እሷም አንድ ነው የምትሆነው ማለት ነው። ዕለተ መራሁ የሚባል ወይም የሰርጉ ቀን የሚባለው ዕለተ ዓርብ ነው። በዕለተ ዓርብ አግኝቶ የተዋሃዳት፣ በዕለተ ዓርብ ደሙን ዋጋ አድርጎ የሰጣት፣ መያዣ አድርጎ የሰጣት እናት ቤተ ክርስቲያን ማለት ነው። ዛሬ ባልና ሚስት ራቁታቸውን ይሆናሉ፣ አይተፋፈሩም። ምክንያቱም በዕለተ ዓርብ ክርስቶስ በቤተ ክርስቲያን ፊት ራቁቱን ነበረ፣ አላፈረም።
ቤተ ክርስቲያንም በክርስቶስ ፊት እርቃኗን ብትሆን አታፍርም። ምክንያቱም እሷ ለሱ የተገባች ሆና ተሰጥታለችና እሱም ራሱን ለሷ ሰጥቷልና ነው። ከዚያን ጊዜ ጀምሮ ቤተክርስቲያን ለክርስቶስ አካሉ ናት። ሐዋርያው ቅዱስ ጳውሎስ እንደነገረን በኤፌሶን መልእክቱ ላይ ሲያስተምር ምንድነው? እርሷ ለእርሱ አካሉና ምኑ ናት ነው የሚለው? ሙላቱ ናት። ኤፌሶን ምዕራፍ 1 ቁጥር 22 ላይ ማለት ነው። ኤፌሶን ምዕራፍ 1 ቁጥር 22 ላይ ስትመለከቱት ከሁሉ በላይ ለሚሆን ለእርሱ አካል ሆና ተሰጥታለች። እሱ ለእሷ ተሰጠ ይላል ቅዱስ ጳውሎስ። ምንድን ነው የሚለው? አሁን በቤተ ክርስቲያን በኩል ወይም ይቅርታ ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። ቤተ ክርስቲያን ለእሱ ተሰጥታለች። ቀጥሎም ባለው ምዕራፍ ውስጥ እሷ የክርስቶስ አካሉና ሙላቱ እንደሆነች ሐዋርያው ቅዱስ ጳውሎስ ይናገራል፣ ይመሰክራል ማለት ነው። ስለዚህም ቤተ ክርስቲያን ለክርስቶስ የተሰጠች የክርስቶስ አካል ሆና ትታወቃለች፣ ትታጠራል። ለምንድን ነው አንዲት ያሰኛት ምንድን ነው የሚለውን ነው የምናየው። አንድ ያሰኛት ቤተ ክርስቲያንን አንድ ጉባኤ፣ አንድ ማህበር እንድትሆን ያደረጋት ያንዱ የክርስቶስ አካል ስለሆነች ነው። ሰው ብልቶቹ ብዙ ናቸው። እነዚያ ሁሉ ብልቶች ደግሞ ያንን ሰው ብዙ ሰው አያሰኙትም። ስንት ሰው ይባላል? አንድ ሰው ይባላል እንጂ በብልቶቹ ቁጥር ሰውነቱ ሊበታተን ሊከፋፈል አይችልም። እገሌ ተብሎ በአንድ ስም ይጠራል፣ በአንድ ነገር ይገለጣል። ያ ማለት አንድ ቤት ውስጥ ያድራል፣ በአንድ መንገድ ይጓዛል፣ በአንድ ዙፋን ይቀመጣል። ንጉሥ ቢሆን ለአንዲት ሚስት ባል ሆኖ ይሰጣል። እንደዚያ ነው የሚሆነው። ስለዚህ ብዙ ብልቶች ስላሉት፣ ብዙ የአካል ክፍሎች ስላሉት ብዙ ሰው እንደማይባል ሁሉ ቤተ ክርስቲያንም አንድ ራስ ክርስቶስ አላት። እሷ ግን ብዙ ሆና አንድ ሆናለች። ለምን? በአንድ በክርስቶስ ተጋጥማ አንዲት ቤተ መቅደስ ሆና ስለተሰራች ማለት ነው። ለአንድ ለክርስቶስ አካል ስለሆነች ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ለአንድ ለክርስቶስ የተሰጠች አካል ልዩ ልዩ ነው ይላል። ነገር ግን አንድ ነው። በኋላ ደግሞ አንድ ግብሩ ግን ልዩ ልዩ ነው። የጆሮ ግብር መስማት ነው። የዓይን ግብር ማየት ነው። የእጅ ግብሩ መዳሰስ ነው። የእግር ደግሞ ግብሩ መጓዝ ነው። የአንደበትም ግብሩ መናገር ነው። ሁሉም ልዩ ልዩ ነው። ቤተ ክርስቲያንም ልክ እንደዛው ናት። አንዳንዶቹ ሐዋርያት ናቸው፣ አንዳንዶቹ መምህራን ናቸው፣ አንዳንዶቹ ምዕመናን ናቸው፣ አንዳንዶቹ መነኮሳት፣ አንዳንዶቹም ሰማዕታት ናቸው። ሁሉም ግን በክርስቶስ ስንት ይሆናሉ? አንድ ይሆናሉ። ሁሉም ባሉበት ስፍራ ክርስቶስን ይገልጣሉ። ሁሉም በክርስቶስ ስም አንድ ስም ተሰጥቷቸው ይጠራሉ፣ ክርስቲያን ተብለው ማለት ነው። እና ማህበሩም ጉባኤውም ቤተ ክርስቲያን ተብሎ ነው የሚጠራው። እንዲሁም መጻሕፍት ሲናገሩ ለቤተ ክርስቲያን ንገራት ነው የሚለው። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ላይ እንደሚነግረን ንግራ ለቤተ ክርስቲያን ነው የሚለው። ለቤተ ክርስቲያን ንገራት ብሎ ነው የተናገረው። ቁጥር 17 ላይ ማቴዎስ 18:17 ላይ ለቤተ ክርስቲያን ንገራት ይላል። ንገራቸው አይደለም የሚለው። ከዚያ ውስጥ እኮ ጳጳሳት አሉ፣ ከዚያ ውስጥ ቀሳውስት አሉ፣ ዲያቆናት አሉ፣ ምዕመናን አሉ፣ መዘምራን አሉ። እነዛን ሁሉ አንድ አድርጎ ለቤተ ክርስቲያን ምን በላት? ንገራት። ቅዱስ ሲኖዶስ እንላለን፣ ግን እኮ ብዙ ጳጳሳት ነው ያሉት። ግን አንድ ጉባኤ ነው፣ አንድ መንበር፣ አንድ ጉባኤ ነው። ያ ጉባኤ በመንፈስ ቅዱስ የሚመራ አንድ ጉባኤ። ሲወስኑ እኛና መንፈስ ቅዱስ ወስነናል ይላል። ሲጠሩ አንድ ሲኖዶስ ሆነው ቅዱስ ሲኖዶስ ተብለው ይጠራል። አንድ ጉባኤ ማለት ነው። አንድ ለእግዚአብሔር የተለየ ጉባኤ ነው በመንፈስ ቅዱስ የሚመራ። ሲወስኑ ግን የሐዋርያት ሥራ ምዕራፍ 15 ቁጥር 29 ላይ እንደምናነበው እኛና መንፈስ ቅዱስ ወስነናል ብለው ይናገራሉ። ምክንያቱም ልዩ ልዩ ናቸውና ነው። ግን
ልዩ ልዩ የአካል ክፍሎች ስላሉት አንድ ሰው ብዙ እንዳልሆነ ሁሉ አንድ ሰው ተብሎ እንደሚቆጠር ሁሉ ቤተክርስቲያንም ልክ እንደዛው አንድ ጉባኤ ተብላ ትጠራለች ማለት ነው። ምን ሆኖ አንድ ያደረጋት ካላችሁ አንዱ አሁን እንደነገርኳችሁ የክርስቶስ ምን ስለሆነች አካል ስለሆነች ነው። ክርስቶስ ደግሞ አይከፈልም። ሁለት ክርስቶስ ሶስት ክርስቶስ የለም፣ አንድ ክርስቶስ ነው ያለው። በቆላም ብትሆን በደጋም ብትሆን በምዕራብም ብትሆን በምስራቅም ብትሆን ቤተክርስቲያን ምንጊዜም አንዲት ናት ተብላ ትጠራለች። አንዲት ቤተክርስቲያን ነው ያለችን ብለን እናምናለን ማለት ነው። ወነአምን በአሐቲ ቅድስት ቤተክርስቲያን። ሁለተኛው አንድ ትምህርት ይማራሉ ነው። አንድ ምን ይማራሉ? አንድ ትምህርት እንማራለን። ወንጌል ናት ትምህርታችን፣ ሕጋችን ወንጌል ናት። ትምህርታችንም የክርስቶስ ነው፣ ከክርስቶስ የተቀበልነው የተማርነው ነው። ጉባኤያችንም ያችው የተራራው ስብከት ይችው ቤተክርስቲያን ይችው አውደ ምሕረት ናት። አንድ አውደ ምሕረት፣ አንድ ጉባኤ፣ አንድ ትምህርት፣ አንድ ሕግ ነው ያለን ማለት ነው። አንድ ሕግ ነው ያለን። በኋላ የምንሰበሰበው በአንዲት በእግዚአብሔር መንግስት ወይም በመንግስተ ሰማያት ነው የምንሰበሰበው። የተጠራ ነውም የመጣ ነውም መንግስተ ሰማያት ቀርባለች ተብለን ነው። ጥሪው ለሁላችንም የደረሰው አንድ አይነት ጥሪ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ተብለን ነው የመጣ ነው። ያችን የቀረበችውን የተሰጠችውን መንግስተ ሰማያት ልትሰጥ ነው የተባልነው መንግስተ ሰማያትን ልንቀበል ነው የመጣ ነው ማለት ነው። ስለዚህ አንድ ትምህርት ስለምንማርና አንድ ጉባኤ ስላለን አንዲት ቤተክርስቲያን ብለን እናምናለን። ለዚህም ነው የእስክንድርያ ሊቃነ ጳጳሳትም መምህራኖቻችን ናቸው። የቁስጥንጥንያ ሊቃነ ጳጳሳትም መምህራኖቻችን ናቸው። እነ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎርዮስ ቅድም የነገርኳቸው የቀጰዶቅያ አባቶች እነሱ ሁሉ ምኖቻችን ናቸው? መምህራኖቻችን ናቸው። እዚህ በኢትዮጵያ ቤተክርስቲያን ላይ ከተሾሙት መምህራን የተለዩ አይደሉም። ትምህርታችን አንድ ስለሆነ ቋንቋችን ቢለያይ እንኳን ተርጉመን አምጥተን እንማርበታለን፣ እናጠነዋለን ማለት ነው። የቤተክርስቲያን መምህራን ከሐዋርያት የተማሩትን ከሐዋርያት የሰሙትን ያስተምሩናል። ሰንሰለቱ እንዳይቋረጥ አድርጎናል። ክህነታችንም ልክ እንደዚያው ተያያዥነት ያለው ሰንሰለት ያለው በዘመናት ያልተቋረጠ ሆኖ እስከኛ ዘመን ድረስ ደርሷል ማለት ክርስቶስ በእስትንፋሱ እፍ ብሎ የሰጠን እጁን ጭኖ የባረከን ያ ቡራኬ ያ እስትንፋስ እንዳለ እስከ ዘመናችን ድረስ ቀጥሏል ማለት ነው። ዛሬም ያሉ ሊቃነ ጳጳሳት ሲሾሙን ያን ጊዜ ኢየሱስ ክርስቶስ በቢታንያ ሐዋርያትን የሾማቸውን ክህነት እየሰጡ ያሉት። ዛሬ ሊቃነ ጳጳሳት እፍ ብለው ካህናቱን በእስትንፋሳቸው ሲያከብሩ የክህነት ማዕረግ ሲሰጡ ያች እስትንፋስ ከክርስቶስ የተቀበልናት እንደሆነች አልተቋረጠችም ማለት ነው። ስለዚህ በማዕረግ በትምህርት የአሁኑን ሊቃነ ጳጳሳት ዛሬ በዘመናችን ያሉትን ሊቃነ ጳጳሳት ሐዋርያትን ያደርጋቸዋል። ሐዋርያትንም በእኛ ዘመን ያሉትን ሊቃነ ጳጳሳት ያደርጋቸዋል። ምክንያቱም ቤተክርስቲያን ስንት ስለሆነች አንድ ጉባኤ ናት ብያቸዋል። አንድ ትምህርት ነው ያለው ከዛ የማይለወጥ ትምህርቱ አንድ ስለሆነ ነው። አምላካችንም ያልተለወጠው ሃይማኖታችን ያልተለወጠው ትምህርቱ አንድ ስለሆነ። በነገራችን ላይ ሃይማኖትን አንድ ያደረገው ትምህርት ነው። ሃይማኖት የሚጸናው የሚጠበቀውም ትምህርት ከተጠበቀና ከጸና ነው። ሃይማኖት የሚታወቀውም ተለይቶ ትምህርት ከታወቀ ነው። ትምህርት የማይወድ ሰው ሃይማኖቱን ማወቅ አይችልም። ትምህርት የሚጠላ ሰው ሃይማኖቱን አይወድም። ይሄ ሙሉ በሙሉ በእርግጠኝነት መናገር የሚቻለው ካልተማራችሁ ሃይማኖታችሁን አትወዱም። ሃይማኖት የምትማሩት፣ የምታጠኑት፣ የምትሰሙት፣ የምትቀበሉት ነው። ስለዚህ ተማሩ። ትምህርት ካገኛችሁ ሃይማኖታችሁን ታውቃላችሁ። አለበለዚያ በልማድ ነው። በልማድ ደግሞ ማመን አሁን ዘመን አይመጥንም። ስለዚህ ወገኖች ትምህርት ሃይማኖታችንን አንድ ያደረግንበት መንገድ ነው። ያ ደግሞ በሐዋርያትም ዘመን እንደሚሰጠው አይነት ትምህርት ዛሬም ከመሰጠት የተነሳ ነው። ሳንለውጥ የሐዋርያትን ሃይማኖት ያመን ሐዋርያት እንዳመኑ ካላመን ሐዋርያት የወረሱትን መንግስተ ሰማያት አንወርስም። ሐዋርያት ከገቡበት የእግዚአብሔር ከተማ የእግዚአብሔር ዓለም የሰማይ አገር መግባታችን ቅዱስ ጳውሎስ ሀገራችን በሰማይ ነው ያለኩ እኛን ጨምሮ ነው።
እስከ ዕለተ ምጽአት ድረስ የሚነሱ ምዕመናንን መምህራንን ጨምሮ ነው። ሀገራችን በሰማይ ነው የሚለው እንጂ በዚያ ዘመን ያሉትን ደቀ መዛሙርት ብቻ አይደለም። ሀገራችን በሰማይ እንደሚሆነው ደግሞ እንደ ቅዱስ ጳውሎስ የምናምን እንደ ቅዱስ ጳውሎስ የምንማር የምናስተምር ሲሆን ነው ማለት ነው። ስለዚህ ቤተክርስቲያን አንዲት ናት። አንድ ያደረጋት ደግሞ ትምህርቷ ነው። ዛሬ ለምን የተለያየ አብያተ ክርስቲያናት ያሉ ይመስላችኋል? በተለያየ ስም የሚጠሩ አብያተ ክርስቲያናት የኖሩት ትምህርት ስለተለያየ። እኛ ዘንድ አንድ ትምህርት ነው ያለው። በኦርቶዶክሳውያን ዘንድ ኦርቶዶክሳዊ ዶክትሪን አለን። ያንን ማወቅ ኦርቶዶክሳዊ ሆነን እንድንቀጥል ያደርጋል። አለበለዚያ እዛም እዚህም እያልን ነው የምንኖረው ማለት ነው። እዛም እዚህም እያልን ነው። ይሄ ደግሞ ዝሙት ነው በራሱ፣ ግልሙትና ነው በራሱ። ባል እንደሌላት ሴት ያም እየነጠቀ የሚወስዳት ከሆነ ነፍሳችንን ጋለሞት አድርገናታል። እዚያም የምትረፍቅ እዚህም እንደፈለገ ማንም የሚነጥቅሽ የሚነጥቀን ከሆነ ነፍሳችንን ፈታ አድርገናት እንደው ዝም ብለን ባል እንደሌላት ሴት ሁሉም የሚመኛት ያገኛት ሁሉ እየገዛ የሚወስዳት የሚያድርባት አድርገናታል ማለት ነው። እግዚአብሔር ከዚህ ይሰውራል። ርኩሰት ነው ደግሞ ይሄ ርኩሰት ነው። ከዛ እንድንሰወር ነው። አንዲት ቤተክርስቲያን አለች ብለን የምናምነው የምናስተምረው በአንዲት ቤተክርስቲያን ደግሞ አንድ ትምህርት ነው ያለው ማለት ነው። ይሄ አንዱ ሌላው ነገር ነው። ሁለተኛ ልጨምርላችሁ እና ይታይ ማነው ሶስተኛ ልጨምርና ይታይ ሶስተኛ አንድ ቁርባን እንቆርባለን። አንድ ቁርባን እንቆርባለን። አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ስትመለከቱ ቁጥር 26 ላይ ምንድነው የሚለው? እንካችሁ ብሉ ይህ ስጋዬ ነው፣ እንካችሁ ጠጡ ይህ ደሜ ነው ይላል። ያ ማዕድ እስከ ዕለተ ምጽአት ድረስ ለሚነሳው ትውልድ ሲሰጥ ነው። እስከ ዕለተ ምጽአት ድረስ የሚነሳው ትውልድ የሚመገበው ያንን ቁርባን፣ የተለየ ቁርባን የለም። ያ ቁርባን ነው እስከ ዕለተ ምጽአት ድረስ የሚነሳው ትውልድ የሚመገበው ክርስቶስ የተመገበለት ነው። ልብ በሉ። ሐዋርያትም ዙሪያውን ከበውት የተመገቡት ነው። ክርስቶስ ራሱ ቆርቦ ነው ያቆረበ። ተቀብሎ አቀብሏል። እንዳይገርመን እንዳንጨነቅ ስጋዬ ነው ብሉ ሲለን እንዳይገርመን እንዳይጨንቀን። ምክንያቱም ሲያስተምር ተጨንቀዋል ሰዎቹ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 31 ጀምራችሁ እስከ መጨረሻው ያለው ስትመለከቱ ስለ ቅዱስ ቁርባን ትምህርት በተሰጠ ቀን ተጨንቀው ከጉባኤ የተለዩ ሰዎች አሉ። ወጥተው የሄዱ ሰዎች አሉ። እስከ ቁጥር 65 ድረስ ያለው እየወጡ ሲሄዱ ታያላችሁ። ቁጥር 66 ላይ ሐዋርያትም ራሳቸውን እናንተስ መሄድ ትፈልጋላችሁ ሲላቸው አይ ወደ ማን እንሄዳለን ጌታ ሆይ የዘላለም ሕይወት የሚገኙ ካንተ ነው እኛስ አምነንብሃል ብለው ሐዋርያት እንዳልተቀበሉ በእምነታቸው ማለት ነው። እና ያ ቁርባን አስጨናቂ ስለነበረ እሱ ራሱ ተቀብሎ እንደ ባለ መድኃኒት ነው። በጎ ባለ መድኃኒት ከሆነ መድኃኒቱ እንደማይጎዳ ቀምሶ ያቀምሳል። ይህን ሐኪሞች አይሰራም። ምክንያቱም ለታመመው መድኃኒት በሰጡ ባዘዙ ቁጥር ከተቀበሉ ያ ደግሞ ራሱን የቻለ ሌላ በሽታ ነው የሚሆነው። የጥንት ባለ መድኃኒቶችን ቀምሶ ያቀምሳሉ ይባላል። ይሄ መርዝ እንዳይደለ ለማጠየቅ ነው። መድኃኒቱ የሚጎዳ አይደለም እና ውሰደው ውሰጁ ለማለት ለማደፋፈር ነው። ክርስቶስም እንደ ባለ መድኃኒት ቀምሶ አቀምሳቸው እንላለን። ቁርባን በመቀበል እስከ ዛሬም ድረስ ይተናል። ሐዋርያት የተቀበሉትን እየተቀበል ትርፍ አይደለም። ያው ራሱ ማዕድ የተለወጠ ማለት አሁን በየቀኑ እንመገበዋለን። በየቀኑ አዲስ ማዕድ እያቀረብናል። እኛ መስዋዕታችን አንድ ጊዜ ስለ ኃጢአታችን የሞተ የቀረበልን ቅዱስ ቁርባን እሱም ክርስቶስ ነው። ቅዱስ ጳውሎስ ምሕረቱ አረይሶ ያለ አንድ ጊዜ ራሱን መስዋዕት አድርጎ ያቀረበዋል ነው ኢየሱስ ክርስቶስ። አንድ ጊዜ ኃጢአትን ከስር ከመሰረቷ ነቅሎ የጣላት መስዋዕት ነው ኢየሱስ ክርስቶስ። ለምንድን ነው በየቀኑ የማናቀርበው? የማይሞት መስዋዕት ስለሆነ። ምንም አይል መስዋዕት ነገሩ ምንም አይል የማይሞት። ስለዚህ በየቀኑ አናቀርብ። የብሉይ ኪዳን መስዋዕት በየቀኑ ይቀርብ ነበር። ዛሬ የሚቀርበው ነገ ከሚቀርበው የተለየ ነበር። ለምን? የሚሞት መስዋዕት ስለነበረ ነው። ለአንድ ጊዜ ብቻ ነው የሚያገለግለው። እኛ ግን የሚሞት ነገር ግን ሕያው የሆነ በስጋ የሞተ በመንፈስ ግን ሕያው የሆነ በመለኮቱ ሕያው ነው፣ በሰውነቱ መዋቲ ነው ወይም ምጉት ነው ብለን የተናገርንለት ቅዱስ ቁርባን የተቀበልነው። ቁርባን መለኮት ከስጋ ጋር ስጋም ከመለኮት ጋር
በተዋህዶ የሚሰጡበት የሚገኙበት ምስጢር ነው ቅዱስ ቁርባን። መለኮት ያልተለየው ነፍስ የተለየው ነው ብለን እናምናለን። ምን የተለየው ንገር? ምን የተለየው? ነፍስ የተለየው ምን? መለኮት የተዋሃደው ነው የምንቀበለው ቁርባን ነው። እንደዛ ነፍስ ስለተለየው ሞተ እንለዋለን። መለኮት ስለተዋሃደው ሕያው ሆነ እንለዋለን። ስለዚህ ሞተ የምንለው ነፍሱ ከስጋው ስለተለየች ብቻ ነው እንጂ መለኮቱ ከስጋው ስለተለየ ግን አይደለም። ለዚህም ነው በሰውነቱ ምጉት የምንለው። መለኮትማ ከነፍስም ከስጋም ጋር ቢዋሃድ ቢኖር ከነፍስም ከስጋም ጋር ቢኖር በቦታ የማይገደብ የማይወሰን ነውና ነፍስንም ስጋንም ተለይቷቸዋል ተብሎ አይነገርለትም ማለት ነው። ስለዚህ ወደ ሲኦል ከወረደችው ነፍስ ጋራ መለኮት አለ። ወደ መቃብር ዮሴፍ ኒቆዲሞስ ገንዘው ካወረዱ ስጋ ጋርም መለኮት አለ። መለኮት ከስጋም ጋር ከነፍስም ጋር ነበረ። ይሄ መስዋዕት ነው በዕለተ ዓርብ የቀረበልን። ያ መስዋዕት ዛሬ በቤተ መቅደስ ካህናት ስጋው ለአማኑኤል አምላክነ ዘነሣ ማርያም ቅድስት ድንግል መድኃኒተ ዚአነ ብለው የሚሰጡን ቅዱስ ቁርባን ነው። ከጽዋው ቀድቶ ዲያቆኑ የሚያጠጣን፣ ከማዕዱ ቆርሶ ካህኑ የሚያቀብለን፣ አስቀድሞ ደግሞ በታቦቱ ላይ አስቀምጦ በመሰዊያው ላይ ረጅም ሰዓት ረጅም ጸሎት የሚያደርስበት እየዞረ የሚያጥነውና እየተንበረከከ እየሰገደ እጅ እየነሳ እግዚአብሔር መንፈስ ቅዱስ በገዛ ስልጣኑ እንዲያከብርለት የጸለየበት መስዋዕት እሱ ክርስቶስ ነው። ያ አንድ ጊዜ የቀረበ አያልፍም፣ አይሻርም፣ በሌላም አይተካም። የማይተካ የማያልፍ ዘመን የማይሽረው መስዋዕት አለ። ያ መስዋዕት እኛን ከሐዋርያት ጋር ሐዋርያትን ከእኛ ጋር በአንድ ማዕድ እንድንሳተፍ አድርጎናል። በየዘመኑ የተነሱ ሊቃነ ጳጳሳት የሰዉት መስዋዕት ይሄ መስዋዕት ነው። ያቀረቡት መስዋዕት ይሄ መስዋዕት ነው። የተመገቡትን ነው እየተመገብን ያለ ነው ማለት ነው። የተጠመቁትን ጥምቀት ተጠምቀናል። የተወለዱትን መንፈሳዊ ልደት ተወልደናል። የተመገቡትን ቅዱስ ቁርባንም ተቀብለናል ወገኖቼ። ስለዚህ ቤተ ክርስቲያን ስንት ናት? ንገሩን። ስንት ናት? አንዲት ናት። በስንት ቤተ ክርስቲያን እናምናለን? እስኪ በሉት ሁላችሁ። በአንዲት ቅድስት ቤተ ክርስቲያን እናምናለን። ነገር ግን የእግዚአብሔር ቤተሰቦች ዛሬ በልባችን ያለውን መለያየት፣ ዛሬ በመካከላችን የገባውን እንክርዳድ ማንዘር ነው። ጠላት የሰራው ዘር አይደለምን? የሚከፋፍለን የሚለያየን ቋንቋን ምክንያት አድርጎ ዘርን፣ ጎሳን፣ ብሔርን ምክንያት አድርጎ ይችን ቤተክርስቲያን ሊከፋፍላት ሊገነጣጥላት የሚሰራው ዛሬ ዲያብሎስ አይደለምን? በእውነት በአንድ በክርስቶስ የምታመን ለአንዱ ለክርስቶስ አካል ብልት የሆነች አንዲትን ቤተክርስቲያን የሚከፋፍል ሁሉ በክርስቶስ ላይ የተነሳ የክርስቶስ ተቃዋሚ መንፈስ ነው። በእውነት ወገኖች ክርስቶስ እንደማይከፈል ሁሉ ቤተክርስቲያን አትከፈልም። አንድ ማዕድ እየተመገብ፣ አንድ ጥምቀት እየተጠመቅ፣ አንድ ትምህርት እየተማር ለአንድ ለክርስቶስ አካል ብልት ሆነን አንድ ራስ ኖሮን እንዴት ልንለያይ እንችላለን? ይሄ ከኛ ሊርቅ ይገባል። በእውነት የተከፋፈሉ ሀሳቦች ከኛ ሊወጡ በእውነት ይገባል። ለምንድን ነው የቆላው ከደጋው የደጋውም ከቆላው መዋሃድ መስማማት አልችላት ነው? አንዱን ክርስቶስን ከተመገብ አንድ መንፈስ ቅዱስ ከሆነ ያደረብን የተሾሙት ካህናት ሁሉ አባቶቻችን ናቸው። የተሾሙት ሊቃነ ጳጳሳት ሁሉ መምህራኖቻችን ናቸው። ወንጌልን የሚሰብኩ ሰዎች ሁሉ ወንድሞቻችን፣ አባቶቻችን፣ መምህራኖቻችን ናቸው። ከክርስቶስ በጥምቀት የተወለደ ማንኛውም ሰው ወንድማችሁ እህታችሁ ነው። በእውነት ወገኖች እሷም እህታችሁ እሱም ወንድማችሁ ሊሆን ካልቻለ ክርስቶስ አባታችሁ አይደለም ማለት ነው። ከእናንተ እንደተለየ የምታስቡ ከሆነ ከክርስቶስ አልተወለዳችሁም ማለት ነው። ክርስቶስ የወለደው መሆኑን ብቻ በማሰብ ልትወዱት ይገባል። ክርስቶስ የወደደው ለመንግስቱ የመረጠው ለርስቱ ያዘጋጀው ያጨው መሆኑን በማሰብ ብቻ ልትወዱት ይገባል። በእውነት ከእናንተ መካከል ልጆቻችሁን ከፍ ዝቅ አድርገው ቢመለከቱባችሁ
ልጆቻችሁም ቢንቁባችሁ ቢጠሉባችሁ የሚወድ ሰው አለ? ከእናንተ መካከል ገንዘቡን የትም ቢጥል ያንን ገንዘቡን አንስተው ቢወረውሩበት የሚወድ ሰው አለ? ጫማችሁን አውልቃችሁ እዚህ ብትገቡ ያውም እኮ ያወለቃችሁትን ጫማ እንኳን አውጥቶ ቢጥልባችሁ ቢወረውርባችሁ ትወዳላችሁ? እኛ ለክርስቶስ ከዚያ በላይ መቼም የማይተወን ከሰውነቱ የማይለየን አካል ብልቶቹ ነን ወገኖቹ ነን። ወገኖቹ ብቻ ብለን ምንተው አይደለም፣ አካሉ ነው ያደረገን። እሱ ራስ ሆነን እኛ ደግሞ የእሱ አካል ብልት ሆን። እንዲህ አድርጎ ነው እግዚአብሔር ከራሱ ጋር ያጣበቀን፣ ያዋሃደን፣ አንድ ያደረገን፣ በሰማያዊ ክብርን ያከበረን። የናቃችሁት የጠላችሁት ምዕመን ዘሩን፣ ጎሳውን፣ ብሔሩን፣ ጾታውን ምክንያት አድርጋችሁት የናቃችሁት የጠላችሁት ካለ የክርስቶስን አካል እንደናቃችሁ ታውቃላችሁ። የክርስቶስን አካል እንዳቃለላችሁ፣ እንደናቃችሁ፣ እንደጠላችሁ ታውቃላችሁ። የጠላ ነው የክርስቶስን ገንዘብ ነው። ይህን ልናስብ ይገባናል። ማንም ቢሆን የክርስቶስ ገንዘብ ነው፣ የክርስቶስ አካል ሆኗል። በጥምቀት ከክርስቶስ ተወልዷል፣ ከእግዚአብሔር ተገኝቷል። ያስገኘን እግዚአብሔር ነው። የሚንቀን ቢኖር እግዚአብሔርን ይንቃል። የወለደንን አምላክ ይቃወማል። የሚቃወም ይኖራል። የሚጠላ ግብር እንኳን ቢኖረው ግብሩን አይቶ ግብሩን እንዲተው መምከር ይገባል እንጂ መጥላት መናቅ ግን በፍጹም አይገባም። በአንዲት ቤተክርስቲያን እናምናለን እያልን እንዴት ልንከፋፈል እንችላለን? ወገኖች እንዴት ልንለያይ እንችላለን? በአንድ ቤተ መቅደስ የሰበሰበን እኮ እሱ ነው። ወደ ቤተ መቅደስ ሲገባ ለዚህ እኮ መታወቂያ የማይታየው ዘር፣ ብሔር፣ ጾታ፣ ሌላም ነገር የማይሞላው ፎርም ሞልታችሁ ማትገቡት እኮ ለዚህ ነው። ርስታችሁ ነው። ሰው የገዛ ርስቱ ላይ ፎርም ሞልቶ አይገባም። እዚህ የሚመጣ ማንኛውም ሰው ርስቱ ነው። ከስጋው ከደሙ ሲቀበልም ከየት መጥተህ ነው አይባልም። ምክንያቱም ክርስቶስ በነፃ የሰጠው ሀብቱ ነው። ከርስታችሁ ላይ የበቀለ ገንዘባችሁ። እንዲህ ባለ መንገድ እግዚአብሔር አንዳንዱ ሆናናው። ስለዚህ ምን እንላለን? በአንዲት ቅድስት ቤተክርስቲያን እናምናለን። ሊቃነ ጳጳሳትም ቢሆኑ ከምዕመናን የተለዩ አይደሉም። ምዕመናንም ቢሆኑ ከቀሳውስት የተለዩ አይደሉም። ምክንያቱም አንዲት ጉባኤ ናትና፣ እች ጉባኤ ትፈርዳለች፣ የሚለየውን አውግዛ ትለያለች። እች ጉባኤ አንድ ሀሳብ ሊኖረን ይገባል። አንድ ሀሳብ እኮ ነው ያጣነው ወገኖች። በአንድ ሀሳብ ማሰብ ነው ያልቻልነው። ቤተክርስቲያኒቱንም ስለተከፋፈልን ነው የተናቀች የተጣላች ያደረግናል። አንድ ሀሳብ ስብ አንድ ቃል አንድ ባንለያይ ግን እንዴት መልካም ነበር። በነገራችን ላይ እርስ በርሱ የሚለያይ ሰው ለሰይጣን ምቹ መንገድ ይፈጥርለታል። የተለያየ የተከፋፈለ ማህበር ለሰይጣን ምቹ የስራ ቦታ ነው። እንደዚያ ከመሆን ቤተክርስቲያኒቱን ለማዳን አንድ ሆኖ በአንድ ሀሳብ መኖር ይገባል። እግዚአብሔር ቤተሰቦች፣ እግዚአብሔር መንፈስ ቅዱስ ሁላችንን አንድ ያድርገን። አንድ አድርጎም በሰማይ ባለች ነፃ በምታወጣ በኢየሩሳሌም ሰማያዊት ርስታችን ሀገራችን በአንድነት ተሰብስበን እንዲህ እንዳሁኑ ስናመልከው ስናመሰግነው እንድንኖር አምላካችን እግዚአብሔር ይፍቀድልን።